ሰላም አለቃ እንዴት ነው? አለን። እስቲ አንጃ ፈቃድ። እሺ ያው እሺ ወይ አለቃ መሰራ ስራ አግባብ ነው እንዴ? ምን አደረኩኝ? አቁም ተብለ ራዳር ከተፈቀደ ስፒድ ሊሚት በላይ የርክ አቁም ስትባል የቱ ጋር ነው እኔ ባልተፈቀደ ስፒድ የሄድኩት? የቱ ጋር ነው አቁም የተብዬ ጥሼ የመጣሁት? ትክክል አይደለም ነው ያስኩት። ታዲያ ምንድነው? ተደውሎልኝ ነው ከታች ጥሳያቸው መተ አስቁሞ ተብለ እኔ ሲጀምር ህጉን አውቄ ምነዳ የተማርኩ ሰው ነኝ። በእንደዚህ አይነት ጉዳይ የምጠየቅ ሰው አይደለሁም። ኧረ እባክህ አናገር ልንገርህ ከሰባት ማስትሬት አንድ ሰበታ መሬት የሚባል ተራት አለ። እሱን አንተ ልትል ትችላለህ። እኔ ግን የተማርኩ ሰው ነኝ። ህጉን አውቄ ነው ማሽከረክረው። በእንደዚህ ማን ነው ጥፋቴን የሚያረጋግጠው? እንዴ የቱ ጋር ነው እኔ ጥሼ የመጣሁት? የቱ ጋር ነው? ከህግ በላይ ነው ያጠፋው። ላሳይህ። ይኸው እኮ ተጽፎ ተደውሎ ነው የተነገረኝ። ይኸው አሁን እንደዚህ ስላሳየኸኝ እኮ አይደለም። እኔ ግን ህግ አውቄ ነው የምነዳው። በእውቀት ነው ማረገውን ነገር። ጥፋተኝነት የተለያየ ጉዳይ። ማንም ሰው ከቅጣት አያልፍም። አጥፍታል ትቀጣለህ በህጉ መሰረት እያልኩ ነው። ጥፋቴ ልታረጋግጥልኝ ትችላለህ? አረጋግጥ፣ አሳየው። እስቲ አረጋግጥልኝ። የታል? ከስፒድ በላይ ስትሄድ ምን አይነት ነገር ነው? ምን አይነት ባለጌዝ ሆነ? በጣም እንደዛ አይደለም አለቃ። ይኸውልህ ቆይ እንነጋገራ፣ እንደ ተማረ ሰው እንነጋገራ። አይደለም ይኸውልህ ምን አለ መሰለህ፣ መጀመሪያ ጥፋትን አለማመኔ ነው አናደደኝ። እኔ ይኸውልህ አሁን አንተ አረጋግጥክልኝ አይደለ? መጀመሪያ ጥፋትን ማመን ነበረብህ። እሺ ይኸውልህ አለቃ ካረጋግጥክልኝ ምን እናደርጋለን? እቺን ነገር አለቃ ካረጋገጥክ ጥፋቷን ወንድሜ አንድ ነገር ላስተምርህ። ሁሉ ሰው በገንዘብ የሚገዛ አይደለም። አይ እኔ አንተም በገንዘብ ነው እንደዛ ሳይሆን እዚሁ ጋር ሁሉ ሰው በገንዘብ የሚገዛ ይመስላል። በጭራሽ። አሁን ዛሬ አንተ በገንዘብ ተቀብዬ ባልፌ ነገ ጧት እንደ ጀት ሰው ሄደ 10 ሰው ነው የምትፈጀው። ነው እንደዛ አይደለም። ቅጣት ነው መማር አለ። እየቀጣኸኝ ስለሆነ ለምን እዚሁ አትቀጣኝም ብዬ ነው አለቃ። አይደለማ። ይሄ ራሱ እንደማስቀጣ ታውቃለህ? በጭራሽ። ገንዘብ መስጠት ራሱ እንደዛ ሳይሆን ሰው ብራይብ ለማድረግ መሞከር ራሱ ሌላ ጥፋት። ስለዚህ አሁን ምን እያልከኝ ነው አለቃ? እዚሁ ቅጣኝና አንተ እንለያይ እንጂ ነገር የለም። እዚህ ፈረማ እንደዛ ይሻላል። ትክክለኛው አሰራር ይሄ ነው። ለምን አንተ አትቀጣኝም የሚባል ነገር የለ። ይኸውልህ ብዙ ሰው አንተ አትቀጣኝም እያለ ነው መኪና አክሲደንት ያበዛው። አሁን ፈርም የምትማር ከሆነ ትማራለህ። ይኸውልህ ህጉ ምሎ ከ50 በላይ መሄድ አትችልም። ሰማ እኔ ህጉን አውቀዋለሁ፣ በደንብ ነው የማውቀው። በቃ አንተ ፈርምላለሁ፣ ሄዳለሁ። እሺ አንተ በላይ ማንም ማቀል አንተ እንትን አልክ። እሺ ነገ ጠዋት የከፋ ነገር ነው የምደርስብህ። አሁን ሲናገር ነው መስማት አለብህ። እሺ ጃት አይደለም ማስቆም መኪና ነው። እሺ መማር መተማርክ ከሆንክማ ማስተዋል ከቻልክ እኮ ቀስ ብለህ ሲንቃቀ ህግ አንብባ በስንት ነው ፍጥነት ብለህ ነው መሄድ ያለብህ። ግን አንተ እንደዚህ ደረትን ነፍተህ ተምራል። መማር አይደለም ተማርኩ አሉ ሰዎች ነው ያጠፉ አሉት። ራስን አረጋጋ ወንድሜ፣ በሰላም ግባ። እሺ ቻው፣ መልካም ቀን።